ሰላም እንዴት ናችሁ? ለዛሬ ያዘጋጀናቸውን መረጃዎች ከዚህ ቀጥሎ እናቀርባለን። ዩክሬን የዓለም ቁጥር 1 የጦር መሳሪያ ገዢ ስትሆን አሜሪካ በሽያጭ የበላይነቷን አስጠበቀች። የስቶክሆልም ኢንተርናሽናል ፒስ ሪሰርች ድርጅት ያጠናው ጥናት እንደሚያሳየው በዓለም አቀፍ የጦር መሳሪያ ንግድ ላይ ጉልህ ለውጦች ተስተውለዋል። ድርጅቱ ባወጣው ሪፖርት ዩክሬን በዓለም ደረጃ ቁጥር 1 የጦር መሳሪያ ገዢ ሀገር ስትሆን አሜሪካ ደግሞ የጦር መሳሪያ በመላክ ቀዳሚ በመሆን የበላይነቷን አስጠብቃለች። አሜሪካ የሩሲያ ዩክሬን ጦርነት ተከትሎ የዩክሬን የጦር መሳሪያ ፍላጎት በመጨመሩ የዓለም ቀዳሚ የጦር መሳሪያ ላኪነቷን አጠናክራ ቀጥላለች። አሜሪካ ከ2020 እስከ 2024 የላከችው የጦር መሳሪያ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የተባለ ጭማሪ አሳይቷል። በዚህም የተነሳ የአሜሪካን ዓለም አቀፋዊ የመሳሪያ ላኪነት ድርሻ ወደ 43 በመቶ ከፍ ብሏል። ይህም አሜሪካ ባለፉት ብዙ ዓመታት ውስጥ አስመዝግባው ከነበረው የ35 በመቶ ጭማሪ አሳይቷል። ዩክሬን በጦርነት ምክንያት የዓለም ቁጥር 1 የጦር መሳሪያ ገዢ ሀገር ሆናለች። ከ2015 እስከ 2019 ባለው ጊዜ ውስጥ የዩክሬን የጦር መሳሪያ ግዢ 100 በመቶ አድጓል። በሌላ በኩል ደግሞ ባለፉት 5 ዓመታት ውስጥ የሩሲያ የጦር መሳሪያ ላኪነት ከአሜሪካ ጋር ሲነጻጸር በ64 በመቶ መቀነሱን ሪፖርቱ ያሳያል። የሩሲያ ጦር መሳሪያ ሽያጭ መቀነስ የጀመረው ከዩክሬን ጦርነት በፊት ጀምሮ ነው። ለጦር መሳሪያ አቅርቦቶቻቸው በሞስኮ ላይ ጥገኛ የነበሩት ህንድና ቻይና ጥገኝነታቸውን መቀነሳቸው ለሩሲያ ጦር መሳሪያ ሽያጭ መቀነስ አንደኛው ምክንያት እንደሆነ በሪፖርቱ ተጠቅሷል። ህንድ የጦር መሳሪያ የምትገዛባቸውን ምንጮች ስታሰፋ፣ ቻይና በአንጻሩ እያደገ ባለው የሀገር ውስጥ የጦር መሳሪያ ኢንዱስትሪዋ ላይ ተማምናለች። በፔሩ ዋና ከተማ ሊማ ውስጥ አንድ ግለሰብ ሰክሮ በከተማዋ ውስጥ በሚያቋርጥ የባቡር ሐዲድ ላይ ተኝቶ ሳለ ባቡር በላዩ ላይ ሄዶበታል። ነገር ግን ግለሰቡ ከባድ ጉዳት ሳይደርስበት ከአሰቃቂው አደጋ ለመትረፍ ችሏል። የአካባቢው አስተዳደር ግለሰቡ በአስገራሚ ሁኔታ የተረፈበትን አሰቃቂ አደጋ የሚያሳይ ቪዲዮን አጋርቷል። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ አገራት መካከል የሚደረግ ጦርነት ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። ጄኔራል ጻድቃን በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በሁለቱ ሀገራት መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት ኢሳያስ አፈወርቂን ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ አገራት መካከል ያለው መካረር ተባብሷል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኢትዮጵያ እየተነኮሰችን ነው ብለዋል። ከፕሪቶሪያ ስምምነት በኋላ በኢትዮጵያ እና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም አገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግሥት ጎን መሰለፉ አይዘነጋም።